لا متأمل يبنا أساوي ميجاران ولا ميجاران بلا بيتعبوا قاعدنا وقلنا وتيوتا فيديو على يتايه ነው ተልኮልኛል ለኔና እዛ ላይ በመጀመሪያ ህጉ ምን ይላል እኛም ተከታተሉ ስማት ለቤቱ እናንተ አያገባችሁ መተናል ባመቱ አረ እንደምን ሰነበቱ ይላል ኢቲቪ ዜና ረኩት ሰላምና ፍቅርን ከጤና ጋር አቦ በዝት ያደርግላችሁ ወደ ፋሚሊዎቼ የሶሻል ሚዲያ ቲቪ ነው እኔ ደግሞ ሚላንዳ ነኝ ዛሬ እንግዲህ ከብዙ ጊዜያት በኋላ ከብዙ ቆይታ በኋላ ተመልሻለሁ ዛሬ በአዳዲስ ቪዲዮዎች በአዳዲስ ርዕሶች ነው የመጣሁት ከአርቲስት ዳግማዊ ፀሐይና ከቀድሞ ባሏ ከአርቲስት ሳምሶን ታደሰ ሰሞንኛ ተፈጠሩ አለመግባባቶችን እንዲሁም እናንተ ዘና ፈታ የሚያደርጉ ቪዲዮዎችን ይዤ ነው የመጣሁት እስከ ቪዲዮ ፍጻሜ ድረስ ከኔ ጋር ይሁኑ እስከዛው ድረስ ላይክ ያደርጋችሁ እሺ ወደ መጀመሪያው ቪዲዮ እንሄዳለን የወንድ ጓደኛ የምታበዛው ሚስት ስራ ስታበዛ እሺ የኔ ሚስት ፍሬንድ ምን የኔ ልብ ጓደኛ ምን ሆነ ምኑን የሞተው ስለምንድን ነው የሞተው ለምን ዝም የሞተው አንተ እንከፍ ዶዶ ተጠራሽ ብረዘ አንተራው ባክ እኔ ነኝ ውስጠት ምን ይላል ስማ አንተ ጀለንጎሽ ፊት አውራሪ ደግሞ የገደልከው ሌላ ነው ያ ሳሚ የሚባለው ከፊት ያለው እኮ ነው በደንብ የሚቀርባት ቤስት ፍሬንዷ እሱን ማስለው ቶሎ ሳሚ work is done ይላል ማን ያረጋጋል ምንድነው ወይኔ እሷንም እንዳያዘላ ባንድ ለቅሶ ሶስት ሬሳ ይሆንብሻል ለሶስት ሰው ማልቀስ ይሆንብሻል ይችላል ዶሚኔት ይችላል እግዚአብሔር ይመጀው ዶሚኔት ተንሳፋል ማን አይወርድም ነው ማለት እሺ ወደ ቀጣይ ቪዲዮ እንሄዳለን ተከራይቷል የለም ሶረል እንደ ያከራይ ደላላ እሱ ነው አንተ አረባክ ውስጥ ቤት አከራይኝ እኮ በቃ ያው ጠፋኝ በእናትህ በቃ ሌላ ቆንጆ ቤት እጄ ላይ አይተናል እንዴ አራኛው ቤት ያው ነው ደላላ መጥፈራ አይደለም ቤቱ ጠፍቶበት አንተ እንደግም ምትደላሎች አሉ እግዚአብሔር ቻይማቻቸው ብሮሴድ ዋይፋይ ይሄውንካ እስኪ ለሰዎች በማንኛውም ዋጋች ማሙ ማለት ዋይፋይ አላችሁ እንዴ ዋይፋይ ይሄውንካ አረ ምንድነው አለከ ዋይፋይ ከትገኝ ድጋሚ አረ እንደው በጣም ይገርምታል አይ ፒስ ነው ይመጃጁ ፖሊስ ጣቢያ ሄደ ዋይፋይ ይሄኛው ደግሞ ማለት ነው አለ ለተባለ ለሳክሳን ጓደኛችሁ ለሳክሳን ጓደኛችሁ ማለት ነው እሱ ሲሰራት የገንበኛ ነበር በዘር ነው ራስኩት እኔ ገንበኝነት አክሱም ካዚንገርን ተፈረፈረ ወሰልከን እንደኔ ላይቶ ማመጫት የተፈሳት ለውዝ ፈለፍላል እንዴ እዚህ ጫፍ ጋር ወቁት ነጩን ሳ እንዴት ያለ ሀብታም ባለቤት ያንሰው ሙሉ ሲሚንቶ ቦታ ተይተው እዚህ ራሱ አሾሽም እርጎን ይገረፍ አረሳክስ ከላይ እስከታች ቁማር ቤት ስጋ ቤት መጠጥ ቤት ግብረ ጮማ ምናምን ተቀላና ጻው ነው ሙሉ ጋሽ እኮ ነው ልጅ ገንባተኛ
ችግር የለውም እኔ ሲሚንቶ የዳስኩ ግንበኛ ነኝ እያልኩ ከፈለጉ የማይታይ ግንብ ሲጋጩ ነው የሚያውቁት። አሬ ማጆ ሚስትም ልጅም የለም ልጄ ግንብ እንደ ልጄ ገርፍልኝ እኔ ግንብ ነኝ ነው ሲሚ ግንብ ነኝ። አሬ እንደግሞለን አበደለ ሰራቲ ግንብ አክሱም ሲሰራ አያቴ ግንበኛ ነበር። በዘር ነው ወራስኩት እኔ ግንበኝነት። አክሱም ካልዚንገርን ተፈለፈለ ተፈለፈለ ከነው ለኔ ተማመንጫት በትርፍ ሰዓት ለውዝ ፈለፈለ አይደል እንዴ? ታውቃ ያወቁት ነጩ ህንጻ እንዴት ያለ ሀብታም ባለቤት የህንጻው ሙሉ ሲሚንቶ ቦታ ተይተውካ ወርጎን የገረፈው የፍስክ ነው ለሎት ነው ህንጻ የፍስክ ባርቤ አመነው ምናምን ታቀላላ ህንጻው ነው ሙሉ ጋሽ የኮኔ ለሱ ገንባተኛ ችግር የለውም እኔ ሲሚንቶ የዳስኩ ግንበኛ ነኝ እያልኩት እኮ ከፈለጉ የማይታይ ግንብ ገነባሉት አለ ሲጋጩ ነው ብቻ ለኔ አሪፍ አድርገህ አሾን ገረፍኝ እኔ ያውቃል ሚስትም ልጅም የለም ልጄ ግንብ እንደ ልጄ ገርፍልኝ ይችላል እኔ ግንብ ነኝ አንደኛ ወደ ቀጣይ ቪዲዮ እንሄዳለን። ስማ ያልኩ ቢሂ ነው ልጅ ሀብታም ናቸው። ከዚህ በኋላ ስራ የሚባል ነገር መስራት አይጠበቅም። በቃ ፕሮጀክት እቺ ሰርተህ ተኝተህ ስትበላ ትኖራለህ። ምንድነው የምትባባል ሲኮናቲ ስለዚህ ኦኬ ከያዛቸው ማለት ነው ውስጥ ከተያዘ እሺ ብሊንደር ትንሽ ሽሩ ኦኬ አው አስተካክለና አንዴ ልጨበል ይሏል አዋላ ነው ላይ መጣም ይበና ሰዓት ኩረፍል ወዳው እንዴ አረ ሞት ሰላዲ ሞት ሰላዲ ከተፋክሽ ማለት አስተካክለ ካንቺ ቀሪ ጓደኛ ነው አው እሱ ነው ሀሳቡ የሚጋራ ነው ድሮ የሚጋራ ነው ባለቤት አባቱ ይቻላል ማለት ሀሳቡ የሚጋራ ነው ድሮ የሚጋራ ነው። ቀጣዩ እንግዲህ ደግሞ ስለ አርቲስት ዳግማዊትና ስለ ባሏ ቀድሞ ባሏ አርቲስት ሳምሶን ታደሰ ቤቢ ሰሞኑን ሚዲያ ላይ የሚዘዋወሩ ቪዲዮዎች አሉና ከዛ በፊት ዛሬ ከጠበቃዋ ጋር ሆና የሰጠችው መግለጫ አለና እሱን አዳምጣን ቪዲዮን እናያለን ማለት ነው። ዛሬ እንግዲህ ከደንበኛዬ ከአርቲስት ዳግማዊ ፀሐዬ ጋር ነን። አንዳንድ ጉዳዮች ላይ ወክያታለሁ ያው ጠበቃዋ ነኝ እና የተወሰኑ ጉዳዮች አሳሳቢ የሆኑባት ጉዳዮች ላይ ቪዲዮ ያለ ፍቃዴ በሞግዚት ተለቆብኛልና በተመለከተ አሁን ከኔ ፍቃድና እውቅና ውጪ የወጣ ቪዲዮ አለ እየታየ ነው ተልኮልኛል ለኔና እዛ ላይ በመጀመሪያ ህጉ ምን ይላል? ምንድነው የሚያስመልክቶ ያው እንግዲህ ያለ ፍቃዴ ነው ያለችው ቪዲዮን አብረን እናየውናል እና እስኪ ለእናንተም እንትኑን ታዋለው ግን አብረን እናየውናል ያለ ፍቃዴ የሚለው እንዴት ነው ያሳምናል የሚለውን ያን ቪዲዮ ስላየሁት ማለት ነው ሐሳባቸውን እናስጨርሰን። ሁሉም ሰው ሊያውቀው የሚገባ ነገር በደንበኛና በቀድሞ ባለቤቷ መካከል ያለው ጉዳይ በፍርድ ቤት እየታየ ያለ ነገር ነውና ይህንን ሂደት አስመልክቶ ደግሞ ውክልና ለኔ ለጥብቅና አገልግሎት ድርጅቴ ሌጋል ኤግሪስ ሎፈርም ተሰጥቶ ጉዳዩን እየተከታተለው ነው ያለነውና በዚህ በፍርድ ሂደት በተለይም ደግሞ የልጆቹ ሞግዚት የሆነችው አርቲስት ዳግማዊ ሳትፈቅድ ፎቶ ቪዲዮ ያላግባብ የተለቀቀ መሆኑን ተረድቻለሁ። ይሄ ነገር ሁላችንም መረዳት ያለብን ነገር በፍትሐ ብሔርና በወንጀል ተጠያቂነት የሚያመጣ መሆኑ ነው። እሺ እስኪ ሶሻል ሚዲያ ላይ የሚዘዋወረውን ቪዲዮ አብረን እንይና የቱ ጋር ነው ያለው እውነቱ የሚለውን ፕሩፍ እናደርጋለን። ልበሉ አሁንም ተጽዕኖ አድርጋ በኔ እያሳበደ ነው ልበሉ የሰጠኝ ነገር ያው ይሄው ነው። እኔ ተጽዕኖ አላደረኩም። የራሳቸው ፍላጎትና መብት ነው። የኛ ሀሳብ ነው። እኛም ስማት ለቤቱ እናንተ አያገባችሁም። እንግዲህ ህፃን ያለችው ነገር በጣም
በጣም ነው የነካኝ መጀመሪያም ስሰማው እኛም ብትወደን ኖሮ ቤቱን አትሸጥም ነበር እቺ ህፃን ልጅ እንግዲህ ይሄንን አውቃ ታወራለች ብዬ አላስብም እንደኔ ማለት ነው ይሄንን አስባ እኛም ብትወደን እኮ ቤቱን አትሸጥም ነበር የሚል ሜቢ ወይ ቤቱ ሲወራ ይሄ ነገር ጭንቅላቷ ላይ ቀርቶ ይሆናል ባይነግሯት እንኳን እንዴት ያለሽ ወር ደግሞ እንዲህ አድርጎ እኮ ባይሏት ቤቱ ውስጥ እርስ በርስ ሲያወሩ የሰማችሁ ነገር ይመስለኛል እና ደግሞ ልጅቷ እንደዛ እንዳለች እንዲሰማ ስማት እያሉ ነበር እና እስኪ ቪዲዮን እንጨርስና አቋማቸው ነጫን ማስገደድ አልችልም ቤቱን ላሸጥከው ቤት ሸጠ ምናምን ስሟን አጠፋ ሄዱ ብያቸው ነው ያወራሁት እንግዲህ እንደተመለከታችሁት ነው አንደኛ ይሄ ቪዲዮ ሲቀረጽ በቤት በኩል ሆኖ እየተቀረጸ ነው ሜቢ ዳጊ ታየች አይደለምና ሜቢ ወይስ እየቀረጸች ነው ወይ ቤት ውስጥ ያለ ሰው እየቀረጸ ነው ይሄን ቪዲዮ ሶ እየተቀረጸ የነበረው ደግሞ ሳምሶን ከውጪ ነው ያለው እነሱ ቤት መጥቶ ልጆቹን ላይ ፈልገው ነው የመጣው ከዚህ ከቪዲዮ ከሚያወሩት ነገር ስንረዳ ማለት ነው ሶ እየቀረጸች የነበረችው ዳጊ ተመስለኛለች ወር ደግሞ ሌላ ሰው ግን ዞሮ ይሄ ቪዲዮ ወጣው ከነሱ ቤት ነው ማለት ነው ስለዚህ ሚዲያ ላይ ወጥቶ ደግሞ ያለ ፈቃድ ቪዲዮ ምናምን የሚል ነገር ነው ቀድም የሰማነው ሶ አሁን ይሄ ያስኬዳል ወይ የሚለው ነው አሁን ምናልባት ከዚህ በፊትም ቪዲዮ ሰርቼ ነበር ከዚህ ጋር በተያያዘ ሶ አናቅም እሷም ቺት አድርጋ ነበር መጀመሪያ ተብሎ ነበርና ቀጥሎ ደግሞ ምንድነው እሱ ቺት አደረገን የተባለው ሶ መሐከላቸው ያለውን ነገር ትክክለኛ እንትን እስካሁን የወጣ ነገር የለም ያው ቺት አድርጋለች ነው ሲባል የነበረው የሰማነው ነገር ግን ምንም ቢፈጠር ልጆች ፊት እንዲያን ነገር ባይደረግ አሪፍ ነበር አሁን ይሄ ኦሬዲ ቪዲዮ ተለቆ ሰው ጋር እንትን ካለ በኋላ ይሄን ቪዲዮ እንትን ብትሉ ሰዎች ምናምን ይሄ አሁን የራሷን እንትን ላለማስነካት ሜቢ የወጣችው ነገር ይመስለኛል እንጂ እንደምትመለከቱት ነው የተቀረጸው ከቤት ነው ሶ እናንተ ምን ትላላችሁ እስኪ ሐሳባችሁን ኮሜንት ላይ አስቀምጡ እኔ ግን የሚመስለኝ ምንድነው ልጆቻቸው ይሄንን ነገር ማወቅ አልነበረባቸው ሜቢ ትልቅ ስለሆነች አጥወቂ ብትላትም ማወቅ አይቀርም ሶ የሷ ችግር የለውም ነገር ግን እነዚህ ህፃናት እዚህ ጋር ቆመው ቤቱን ለምን ሸጠ ብትወደን ምናምን አይነት ሲቹዌሽን እንደ አይነት ክርክር ውስጥ እንኳን ቆሞ ማየት አልነበረባቸውም ብዬ አስባለሁ ሶ ስሟንም አጥፍተ ነበር የሚለው ሜቢ ሳይኮ ኒውስ ላይ ቀርቦ አንዳንድ ያወራቸው ነገሮች ምናልባት እሷን ነክቷት ከሆነ እኔ እንዲያደርግ ነበር እሷን ተስል እንዲ የሚለው እኔ እንደውም በጣም ደግፋት ነበር ልጆቼ ይሄን ያህል አደርግ ነበር ይሄን ያህል መስዋዕትነት ከፍል ነበር እያለ ያወራቸው እንትኖች ነበሩና ሶ እናንተ ምን ትላላችሁ በዚህ ቪዲዮ እና እስኪ ሐሳባችሁን ኮሜንት ላይ አስቀምጡልኝ ታሪነት ቆኛል ብለህ ታስባለህ ሶሻል ሚዲያው ምን መሰለህ እኔ ትዳር ላይ ብቻ ሳይሆን አጠቃላይ ብዙ ሰዎች ላይ አሁን እንግዲህ ሶሻል ሚዲያ ስንል ሰዎቹ አሉ የሚፖስቱት ዜናውን የሚያወሩት ምንጭ ሳያራግጡ ከማን ነው የተሰማው አንድ የፖስተውን እንትን የሚያደርግ ነገር ኃላፊነት ያስፈልጋል አይደል እዛ ጋር እኮ አሁን ቪው ማግኘታቸውና ምናምን ብቻ ሳይሆን ልጆቻችን እኮ አሉ ያዩታል እኮ ያንን ነገር አይታል ተንብኔሉ የሚለጠፈው ሳምሶን ታደሰ
እኔ ለጥፏል አሁን ራሱ ያልከውን ፎቶ አንስተው እንደገና ዜና ይሰሩበት መስራታቸው ካልቀረ አንዴ በልላክ ይህ ሳምሶን ታደሰ ተሰደደ ምንድነው እንትና ትዳር እንደዚህ ጉዱ ገበና ወጣ በጣም ሾሞታል ማለት ነው ምን እንደሆነ ሳረጋግጡ እኔ ስልኬን ማኔጀር ጋር ትቼ ነው የሄድኩት ደውሎ ቼክ ማድረግ ይችላል እኮ ተሰደደ ተሰደደ ፈረጠጠ እኔ ማረፍ ፈለኩኝ ምክንያቱም የትዳር ቀልድ አይደለም ቀላል ነገር አይደለምና ብዙ ውጣውረዶች አልፈዋል ብዙ ጥንቅጦች እንትን ብለዋል የኛ ነገር ደግሞ ብዙ ጊዜ ዜና ላይ ነው ያለው ሶሻል ሚዲያ ላይ ነው ያለው እና መጨረሻ ላይ እንግዲህ ምን መሰለህ የግል ህይወት ብዙ ጊዜ ባይወጣ ጥሩ ነው ባይወጣ ወደ ሚዲያ እንትኑን አለ ግጭቱን አይደለም ብለህ ሰላማዊ የሚሆነው ምክንያቱም ሃፒ ኤንዲንግ መጥፎ እኮ ነው አይደል ፊልም ራሱ ሰራኮ አሁን ውሳኔን ተመልከት ብዙ ትራጀዲ ሆነ ትንሽ ተስፋ ይሰጣል መጨረሻው ላይ ምናምን ይሄ ግል ህይወት ግን ፈጣሪ ነው ጻፊው አንተ አይደለም ነገ ወዴት እንደሚያመራ አታውቅም አንተ እየሰራ አይደል ወይ እንዳትሉኝ ግን ኦሬዲ ሶሻል ሚዲያ ላይ ወጣ ነገር ስለሆነ ሪያክት እንድናረግበትና በዚህ እንትን እንድናወራበትና ሶሻል ሚዲያ ላይ ኃላፊነት ለብዙ ሰው ይጎላል ብዙ ጊዜ እንደምናየው ዛሬ እኔ ስለሰራው ትላንት የሆነ ሰው ስለሰራው ዛሬ እኔ ወይ ሰራለሁ ዛሬ እኔ ስለሰራው ደግሞ የሆነ ሰው ነገ ይሰራል ያ ደግሞ እሱ እንደነገረው ትልቅ ኢምፓክት ይፈጥራል ፋሚሊ አካባቢ አሁን እንዳለው ተሰደደ ምናምን ሲባል ፋሚሊ ያንን ቪዲዮ ካየ የምር ሊመስሉ ይችላል አንዳንዴ እንደው የሞት ዜናዎች ሁላ ሲሰሩ ፋሚሊዎች ያዩና ሩቅ እሽታማሚ ቢኖርስ እንደ ነገሮች እንዴት ነው ኮንሲደር ማያደርገው ሰው ይሄ በጣም ትልቅ ሊሰመርበት የሚገባ እንትን ነው ፖይንት ነው ያነሳው ኃላፊነት ይገባዋል አንድ ሶሻል ሚዲያ ወርከር ሶሻል ሚዲያ ላይ የሚሰራ ሰው ኃላፊነትን ወስዶ ሊሰራ ይገባል አንድን ስራ ሲሰራ ምን አይነት ኢምፓክት ሊያመጣ ይችላል የሚለውን አስቦ ሊሰራ ይገባል ሶ ምንድነው አሁን እኔ በሁለቱም እንትና ትክክል ነው እንትና ትክክል ነች ሳይሆን ይሄ ነገር መደረግ አልነበረበትም የምላቸው ነገሮች ነው ሪያክት እንድናረግበት ዛሬ እነሱን ቪዲዮዎች ያመጣውላችሁና ለልጆቻቸውም ነገር ለየትኛው እንትን ጥሩ ስላልሆነ ያው ያጠፉት ጥፋት አለ ሁለቱም እኛ አሁን እንደሚገባን ሙሉን እንትናቸውን ባክግራውንዱን ባናቅ ይሄ ነው እሱ ይሄን እንዲያደርጉ እሱ እንዲያደርጋ የሚለው ነገር ባናቅም የቱ ጋር እንትን እንዳለ እያየን ነው ነገር ግን አንድ ሰው ሶሻል ሚዲያ ሲሰራ ሶሻል ሚዲያ ላይ ኮንተንት ሲል እንዲህ ኃላፊነት መውሰድ አለበት የሚለውን ላሳስብ ወዳለሁ ከኔም ጨምሮ ማለት ነው ወደ ቀጣይ ቪዲዮ እንሄዳለን ቦቢ ደበረው ትክዝብ ነው ማለት ካሳባ በጣም ብሎ ማስታወቂያ ነው ለካ በንዋይ ዘፈን መሬት አስተከዘኝ ኮሜንት እሺ አስጌ ትክክል ነበር እሺ ማስታወቂያ ሆነ የሚገባኝ በውሻኛም ተመሳሳይ ነው በጣም ጸዴ ማስታወቂያ ነው እግዚአብሔርን የብሪጅስቶን ጎማ ማስታወቂያ ነው ግን በጣም ጸዴ ማስታወቂያ ነው አስጌ ትክክል ነበር አለ አንደኛው ኮሜንት ላይ ይመቸው አስጌ በዚህ ኮሜንት ለዛ ፖስቱ ይቅርታ ጠይቋል ግን ይቅርታ ሲጠይቅ እሱንም እናነሳ ይሆናል ሴቶች አያብዱም በፍቅር አያብዱም ይሉን አሁንም አምንበታለሁ አያብዱም ያ ደግሞ ጥንካሬያቸውን ነው የሚያሳየው ብሎ አዲስ ፖስት ፖስቷልና ያነሳው ሐሳብ ትክክል ነው ብዬ አስባለሁ እንደኔ እና እናንተ ምን ትላላችሁ ኮሜንት ላይ አስቀምጡልኝ
ሲያወሩ ስለ ልጅነታቸው እንግዲህ አፈር ፈሽተን ጭቃቁትን ማድራሽተን አብረን ያደግን ምናምን ይላሉና የኔ አስተዳደግ ግን ከዚህ በጣም የተለየ ነው። ለየት ይላል። የኔ አስተዳደግ እንደ አብዛኛው ኢትዮጵያ አስተዳደግ አይደለም። አፓረንትሊ ለምን እንደሆነ አላውቅም። ወላጆች የሚያው ሊሆኑ ይችላሉ። አፈር ፈጭቼ አይደለም አይስክሪም ፈጭቼ ነው ያደግኩት። በፒዛ ተጨማለቅ ያደግኩት ልጅ ነኝ። ፒዛ እንደዚህ ገልብጬ ፒዛውን እንደዚህ ተጨምልቅልቅ አድርጌ ያደግኩት ጁስ በጁስ ተላጭቼ ነው ጁስ ነበር የምጫወተው። ህጻናቶች በሽጉጥ ውሃ ከተው ሲራጩ እኔ ጁስ እየከተትኩ ያብታም ልጅ ያብታም እና በጣም የሚገርማችሁ የሰፈር ጓደኞች ሽጉጥ ገዝቼላቸው እኔ ለእኔ ሲገዛ እኔ ደግሞ በጣም አዝናለሁ። ሩሩ ነው መባል በልጅነት ለእኔ ሽጉጥ ሲገዛልኝ ማይንድ ዩ አልፈልግም፣ ይሄን ሽጉጥ አልተኩስበትም። ጓደኞቼስ እና አቡሉስ ንብትሉስ ንብትማስ ዳዋ ከባሱ ሁላችን መሳቶች የሚገዙልን ውሃ የሚረጨበትን ሽጉጥ እና እኔ በጣም ግራ ይገባል ያለና እኔ ውሃ ሞልቼ አልሄድም። ጁስ የማንጎ ጁስ የአናናስ ጁስ ነበር ሽጉጥ ሞልቼ የሚሄደው። ዴቫ ግደለኝ ይላሉ። ጁሱ እነሱ አፍ ውስጥ ነው የሚገባው። ለካ እነሱ የምናስበው ዳቦ ከዚህ ያወጣሉ ከኪሳቸው። ዴቫ ሲጋ እንደዚህ አይደለም። እንደ አብዛኛው ኢትዮጵያ ልጆች ያደጉት አይደለም። እንደ አብዛኛው ኢትዮጵያ አይደለም ያደጉት። ለየት ያለ ያደጉት ለየት እዚህ ጋር ወርቅ ያደጉ ነበር። ከወርቅ ከጓደኞቼ ምንድን ነው ወርቅ ሰው እንዴት ሲሪየስ ሆኖ እንደዚህ ይሰክሳል? ሶስት የነበረ በቀየረው በሐኪም ትእዛዝ መሰረት በስማ እንደዚህ ሲሪየስ ተሆኖ ይሰከታል። እና ጤና በጣም ይችላል። ሃይ የሰፈሬ ልጅ ሃይ ይኖዋት በጣም ነው ታዘብኩሽ። አንድ ሰፈር ሆነን እስከ ዛሬ አወርተሽኝ አታውቂም። እንጃ ባለጌና ምናምን ሲባል ስለምሰማ እዚህ ጆአናም ሰፈር የሚወራውን ተምኛለሽ። ምቀኛ ብቻ ነው። እኔ አሁን ራሱ ከጂም ነው እኔ እንጂ አይነት አይሻ አላልኩሽም? አይሻ እንዳቴ ትሙት እንዳሰብኩት እንደ አንቺ ራሱ ስፖርተኛ ነሽ። ሻው ደግሞ ዳረቴ አሪፍ አንዴ ምን ነው ነሻላች ስፖርተኛ ዳረት እኮ ነው። እኔ አሁን ደግሞ በተለይ አንቺ ልንከው አራናት ይችላል። ከናቲ ምን ይጠበቃል? ከናቲ ምን ይጠበቃል ሲጀመር? በላቸው ኮሜንት እስኪ እኔ የናቁት ያደርጋል ራቁት የኔ ራሱ አላለም። የዛሬው ቪዲዮ ይሄንን ይመስል ነበር። አው ተመችቷችኋል ብዬ አስባለሁ። በጣም ረገጠኛ ነኝ። ከተመቻችሁ ታዲያ ላይክ እያደረጋችሁ እንዲሁም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ለሰው ይሄ ቪዲዮ ይጠቅማል፣ ያዝናናል፣ ያስተምራል ካላችሁ ሼር አድርጉ። ሐሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። የሶሻል ሚዲያ ቲም ነው። እኔ ደግሞ ሚላንዳ ነኝ። ባይ ባይ።